ጌታና መሰግናለን። ዕንባቆም መጽሐፍ ላይ ቁጥር 20 ላይ የመጨረሻው ቁጥር ላይ ምዕራፍ 2 ቁጥር 20 ላይ እንደዚህ ይላል። እግዚአብሔር ግን በተቀደሰ መቅደሱ አግኝታችሁታል። እግዚአብሔር ግን በተቀደሰ መቅደሱ አለ። ተሜ ብቻ ነው ያገኘው መሰለኝ። እግዚአብሔር ግን በተቀደሰ መቅደሱ አለ። ኢየሱስ ጌታ ነው። ምድርም ሁሉ በፊቱ ምን ትበል? ዝም ትበል። እንግዲህ ከብሉይ ኪዳን ዕንባቆምን ነው የምንጠቅሰው ብዙ። ከአዲስ ኪዳን ደግሞ የያዕቆብ መልእክትን ነው። የመልእክቴ ርዕስ ዝም በሉ ነው። አሜን። ምን በሉ? ዝም በሉ። እግዚአብሔር እንዲህ ያለ እግዚአብሔር በተቀደሰ መቅደሱ አለና ዕንባቆም ምን በል አለው? ዝም በል። ይሄን ክፍል ታስታውሳላችሁ። ምዕራፍ 1 ላይ ዕንባቆምን ታስታውሳላችሁ አይደል? የማያወራው የማይቀባጥረው ነገር የለም። ምን ሆኖ ነው? ፍትህ ምን ብሎ ነው? ፍትህ ተጓሏል፣ በመንግስት ተጓሏል፣ ኃጢአተኞች እድል ቦታ አግኝተዋል። ብዙ የሚለው ነገር አሁን እንደምንለው ማለት ነው። በጣም ይንጫጫል ይላል። እንዲያውም ክፍሉ ምንድነው የሚለው? ርዕሱ ዕንባቆም ምን ያለበት ነው የሚለው? ያጉረመረመበት ነው የሚለው። በጣም ያጉረመርማል፣ ኮምፕሌን ያደርጋል። በጣም እግዚአብሔር የለም ወይ? ኃጢአተኞች እንደዚህ ሲያደርጉ፣ ሰው በግፍ ሲገደል፣ እንደዚህና እንደዛ ሲሆን፣ ቤተክርስቲያን እንዲህ ስትሆን አታይሞ እያለ በጣም የሚጮህበት ክፍል ነው። እና እግዚአብሔር መጣና ምን አለው ይላል? በፊት የምን በላለው? ዝም በል። እግዚአብሔር መጥቶ ለዕንባቆም ራእይ ያሳየው ይላል። ለዕንባቆም ራእዩን ሲያሳየው ዕንባቆም እንዲያውም ካየው በላይ እግዚአብሔር ያየው ብዙ ነው። ዕንባቆም ትንሽ ግፍ አይቶ ነው የሚለው። እኔ እኮ ብሎ ሲያሳየው እያንዳንዱ ነገር በእግዚአብሔር ፊት ምን ብሏል? ተመዝግቧል። ግፈኞች የሰሩትን ነገር ሁሉ ዘርዝሮ ሲያሳየው ዕንባቆም ደነገጠ። ከሱ በላይ አለ እግዚአብሔር። ያ ያለካ እግዚአብሔር ዝም ስላለ ማያይ መስሎት ነው እሱ። እና ይሄን ሁሉ አሳየውና መጨረሻ ላይ ምን አለው እግዚአብሔር? ምድር ሁሉ እንዲያውም በእግዚአብሔር ፊት ምን ትበላለ? ዝም ትበል። ምክንያቱም እግዚአብሔር በዙፋኑ ላይ አለ። በሉ እስኪ እግዚአብሔር በዙፋኑ ላይ አለ ወገኖቼ። ዛሬም አለ። የሌለ ይመስላል እንጂ እግዚአብሔር አሁንም አለ ወገኖቼ። ለሁሉ መልስ ሊሰጥ እንደየስራው ሊሰጥ ሊከፍል እግዚአብሔር ዛሬም በዙፋኑ ላይ አለ። ሁሉን ነገራችን የሚያይ እግዚአብሔር አለ። እና ዕንባቆም ምዕራፍ 1 ብዙ የሚያማርርበት ክፍል ነው። ምዕራፍ 2 እግዚአብሔር መጥቶ ራእይ ያሳየው ተረጋጋ። ምዕራፍ 2 ላይ እግዚአብሔር አለ ለካ ብሎ ደንግጦ ወደ መቅደሱ ገባ ይላል። ምዕራፍ 3 ላይ እንደምታስታውሱት ምን አለ ይላል? ምዕራፍ 2 ቁጥር 1 ላይ ያለውን ላነብላችሁ። እንደዚህ ይላል። ያን ሁሉ ካጉረመረመ በኋላ በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ፣ የሚናገረኝንም ስለ ክርክር የምመልሰውን አውቅ ዘንድ እመለከታለሁ። ስለዚህ ምን አደርጋለሁ አለ እግዚአብሔር መጥቶ ራእዩን ሲያሳየው ወደ ክፍል 2 ላይ ወደ ጸሎት ገባ፣ ወደ እግዚአብሔርን መፈለግ ገባ። የሚለኝን ለመስማት አሁን በማማይ ላይ እቀመጣለሁ አለ። ወደ ምሽግ ገባ። ምንድነው ብሎ ገባ። እግዚአብሔር ራእይ ያሳየው ይላል። ምዕራፍ 3 ላይ ኮምፕሊትሊ ተቀየረ።
ዕንባቆም ሌላ ሰው ሆነ። ያ ዕንባቆም ሌላ ሰው ሆነ። ምን ይላል? የነቢዩ የዕንባቆም ጸሎት ይላል። በምን ይላል? በመዝሙር አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራህን ፈጽም። በዓመታት መካከል ትታወቅ። በመዓት ጊዜ ምሕረትን አስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ምን እያለ ነው? እየዘመረ ነው አይደል? ታስታውሳላችሁ? ይህም መዝሙር በዜማ ምንድን ነው የሚለው? ምስጋና ምድርን ሁሉ ሞልቷል፣ አቤት አቤት እንደ እግዚአብሔር ያለ፣ አቤት አቤት እንደ ኢየሱስ። ይሄን ነው የዘመረው። ምን ይላል? ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል እያለ ይቀጥላል። ስታነቡት ያኛው ዕንባቆም ነው የምትሉት። የምዕራፍ 1 ዕንባቆም ነው። ምዕራፍ 3 ያለው ዕንባቆም ሌላ ዕንባቆም ሆኗል። በምስጋና ተሞልቷል። ምክንያቱም ችግሩ ተነስቶ ነው። ችግሩ እያለ ማን የተቀየረው? ችግሩ እያለ መከራው እያለ ግፉ እያለ እግዚአብሔር ዝም በል ስላለው እሱ ምን አለ? ዝም ብሎ እግዚአብሔርን ምን ማለት ጀመረ? አሁን ዕንባቆም ችግሩ እያለ ግን ኢየሱስ ምንድነው አለ? ኢየሱስ ጌታ ነው። ችግሩ ሳይቀየር ዕንባቆም ማጉረምረሙን አቆመና የማሸነፊያው ዘዴ እግዚአብሔር በዙፋኑ ስላለ፣ ግፉ ቢበዛም እግዚአብሔር በዙፋኑ ላይ አለ። መከራው ቢበዛም፣ ችግሩም ቢበዛም፣ ጥያቄው ቢበዛም ኢየሱስ አለ ወገኖቼ። ኢየሱስ በዙፋኑ ላይ አለ። ስለዚህ ዕንባቆም ምን አለ ይላል? ቁጭ ብሎ ብቻ ሌላውን ነገር ትቶ አይኑን ወደ ማን አደረገ? ወደ እግዚአብሔር አደረገ። ቋንቋውን ቀየረ፣ ዜማውን ቀየረ፣ እግዚአብሔርን መባረክ ጀመረ። እንዲያውም መጨረሻ ላይ በጣም ደስ የሚል ሁሌ የምንጠቅሰው ክፍል አለ። እዛው ምዕራፍ 3 ሁሉንም ማንበብ ጊዜ ስለሌለኝ ነው እንጂ በጣም የሚገርም ነገር ነው የሚናገረው። ምዕራፍ 3 ቁጥር 16 ላይ እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ ይላል። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥኩ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ምን ብዬ? የመከራ ቀን እንዴት ነው የሚጠበቀው? በማጉረምረም ነው? ኮምፕሌን በማድረግ ነው? ምንድነው ይሄ እንትና ምንድነው ይሄ መንግስቱ ምንድነው ቸርቹ ምንድነው ምናምን እያልን አይደለም። ምን ብለን ነው የሚለው? በመከራው ሰዓት ዝም ብለን ግን ምን ይላል? በሚያስጨንቁን ሕዝብ ላይ ምን እስኪል ድረስ እግዚአብሔር በችግራችን ላይ ምን ይላል ማለት ነው? ጊዜ ቀጥሮለታል። ምን ይላል? ይመጣል ወገኖቼ። እኛ ግን ምን እንበል? ዝም ብለን የእግዚአብሔርን ፊት እንፈልግ። በፊቱ ዝም ብለን እንቀመጥ። ለምን ቢባል እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ይመጣል ወገኖቼ። ምንም እንኳን አለ በለስ ባታፈራ፣ ምንም እንኳን ሐረግ ፍሬ ባይገኝ፣ በወይን ሐረግ ፍሬ ባይገኝ፣ ምንም እንኳን የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎችም በበረቱ ቢጠፉ፣ ላሞቹም በጋጣ ውስጥ ባይኖሩ፣ ሁኔታው ምስቅልቅል ቢል ቢዘበራረቅ፣ ችግሩ ቢበዛ፣ እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ምንም ምስቅልቅል እንኳን ቢል ባይመችም፣ የሚሰማው የሚነገረው ዜናው ደስ ባይል፣
ያለው በህብረታችን በቤተ ክርስቲያን ያለው ደስ የማይል ነገር እንኳን ብንሰማ እግዚአብሔር ግን በየት ነው ያለው? በዙፋኑ ላይ ነው ያለው። እኔ ምንም ቢሆን ደስ የሚለኝ በማን ነው አለ? በእግዚአብሔር ደስ ይለኛል፣ በመድኃኒቴ በአምላኬ ሐሴት አደርጋለሁ። ጌታ እግዚአብሔር ምኔ ነው? ኃይሌ ነው። እግሮቼ እንደዋላ እግሮች ያደርጋል። በከፍታም ላይ ምን ያደርገኛል? ያስኬደኛል። ኢየሱስ ጌታ ነው። ርዕሱ ምንድን ነው? ዝም በሉ። በእውነቱ የተዘጋጀውበት ሌላ ክፍል ነበር። ግማሽ ላይ ከደረስኩ በኋላ እግዚአብሔር የሰጠኝ መልእክት ነው። በደንብ ስሙኝ። ይሄ ሊመጣ ያለው ቅባት እንዲያፋጥን የሚያደርግ መልእክት ነው። ጌታ እንደሰጠኝ አምናለሁ። እናንተ በጌታ ፊት ምን በሉ ነው የሚለን ጌታ? ዝም በሉ። ለምን ቢባል እርሱ በዙፋኑ ላይ ነው። ሶፎንያስ 1:7 ላይ እንደዚህ ይላል፣ የእግዚአብሔር ቀን ቀርቧልና እግዚአብሔር መስዋዕትን አዘጋጅቷልና የጠራቸውም ቀድሷልና በጌታ በእግዚአብሔር ፊት ዝም በሉ። ሰቆቃው ኤርምያስ 3:26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ዝም በሉ፣ እግዚአብሔርን ተስፋ አድርጉት። እና ያዕቆብ ደግሞ ምን ይላል? ዝም በሉ ለምን ቢባል አንደበት ምንድነው ይላል? አንደበት ምንድነው? አንደበት ደግሞ እሳት ነው ወገኖቼ። ማን ነው የሚለው? ይሄ በጣም አደገኛ እሳት ይዞ ቀልድ የለም። አሁን እኛ ዝም ብሎ የባረቀብን ብዙ ሰው ተጎድቷል፣ ገለናል፣ ዝም በጥንቃቄ ስለማንይዘው ማለት ነው። አንደበት ግን ምንድነው? እሳት ነው። ምን ያደርጋል? እሳት ያወድማል፣ ያጠፋል፣ ብዙ ነገራችንን ይበላል። እና ዕንባቆም የሚለው ተጠንቀቁ፣ አንደበታችን እሳት ነው። ምሪት አግኝተን ተጠንቅቀን እግዚአብሔርን የምናከብርበት ካልሆነ ደግሞ ብዙ ነገር ያጠፋል። ጸሎታችንን ያጠፋል፣ ሩጫችንን ይበላል፣ ሰላማችንን ያጠፋል፣ መንፈሳዊ አቅማችንን ይበላል፣ ትዳራችንን ያፈርሳል፣ ህብረታችንን ያፈርሳል፣ ይበላል። አንደበት ምንድነው? እሳት ስለሆነ ሁሉን ነገራችሁን የሚያወድም ነው። አንደበት እሳት ነው። ሁሉን ነገር ዶግ አመድ የሚያደርግ ነው። ማን? አንደበት። ሙልጭ አድርጎ የሚያጠፋ እንደ ቮልካኖ አይታችኋል አይደል? በዛ የፈሰሰበት ነገር ጠቅላላ ምንድነው የሚሆነው? አመድ ነው የሚሆነው። እና አንደበት ምንድነው? እንደ ቮልካኖ ነው። እሱ የሄደበት የተኮሰበት የበላው ነገር በሙሉ አመድ ይሆናል። ኃይል አይኖረውም፣ አቅም አይኖረውም። ጸጋን የሚላጭ ነው። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ ዕንባቆም 3 ነው፣ ያዕቆብ 3:5 ላይ ነው። አሁን ያዕቆብ ላይ ያለ ነው። አንደበት እሳት ነው ያልኩት 3:6 ላይ ነው። 3:5 ላይ እንደዚህ ይላል፣ እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንዲት ክብሪት ጫካን ሁሉ እንደምትበላ አንደበት እንዲሁ በአንደበት ምክንያት አገር ፈርሶ ያውቃል አይደል? በአንድ ሰው ንግግር ብቻ አገር ሊቃጠል ይችላል፣ አገር ሊጠፋ ይችላል። በአንድ ሰው ንግግር ብቻ ታስታውሳላችሁ፣ የካሊፎርኒያ ሰደድ እሳት የተነሳው የዛሬ ዓመት ነው። የሆነ ጎልደን ምንድነው አዋርድ፣ ግሎባል አዋርድ ምናምን የሚል አንዲት ሴት የተናገረችው ታስታውሳላችሁ። እግዚአብሔር በዚህ ስብሰባ ላይ እግዚአብሔር
የሜካፕ አርቲስቶች 11 ጊዜ የሚሆን ተጠርተዋል አለች። እናቴ ነው ለዚህ ነገር ያበቃችኝ ያሉ ደግሞ ስንት ሰው ነው አለች? አስታውሳላችሁ? 3 ሰው እናቴ ነች ለዚህ ሽልማት ያበቃችኝ። በሆሊውድ ጋድ የፍጥረት ሁሉ የዩኒቨርስ ፈጣሪ የሆነው ስንት ጊዜ ተጠቅሷል አለች? ታስታውሳላችሁ? 0 the creator of the universe mentioned ምን አለች? 0 ጊዜ። እግዚአብሔር በሆሊውድ ቦታ የለውም አለች። ለኛ ያስፈልገንም። አላያችሁትም ማለት ነው። በጣም የሚገርም ነገር ነው የተናገረችው። እና እግዚአብሔር ያን እሳት አመጣ ብዬ አላስብም መቼም። ግን ምን አለ? ካልፈለጋችሁኝ ብሎ ዞር አለ። በተናገረች በ24 ሰዓት ሳይሞላ ከተማዋ ምን ሆነች? እንዳለ አመድ ነው የሆነች ወገኖች። በአንድ ምላስ ውስጥ ብቻ በአንድ ንግግር በአንድ እግዚአብሔርን በገፋ ሰው የነዛ ባለሀብቶች እነዛ ቢሊዮነሮች ያን እሳት ማጥፋት አልቻሉ። 12,000 ምናምን የሚሆን ቤት ነው የወደመው በአንድ ጊዜ። በጣም ብዙ ቢሊዮን ዶላር ነው የወደመው። ማን ዞር ስላለ? በአንድ ምላስ ምክንያት አገር ሊጠፋ ይችላል። እግዚአብሔርን ደግሞ አንድ ሰው ቢባርከው እግዚአብሔር እንዲሁ ሊባርክ ይችላል። ምድርን አገርን ማለት ነው። እንዳለ ምድሪቱ ወደመች እና እግዚአብሔር ደግሞ ራራላቸውና ቢታገሉ አላጠፉትም። ታስታውሳላችሁ? እግዚአብሔር እንደገና መለስ ብሎ በጣም ኃይለኛ ዝናብ አመጣ። ያ ዝናብ ነው ያቆመው ያን እሳት። አንደበት እሳት ነው። ንብረቱ እንደዚህ ሊወድም ይችላል። መንፈሳዊ ህይወታችንም ላይ እንደዛ ነው እግዚአብሔር ነገር የሚሰራው። እኛ አንተ የዋረከው ነገር ምን ይላል? ይባረካል። አንተ የረገምከው ምን ይላል? ይረገማል ብሎ ይናገራል። ያዕቆብ 1:19 ላይ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድነው? ከንቱ ነው ወገኖች። ያው ከረር እንዳለባቸው አስታውሳለሁ። እንግዲህ እንትኑ ከኮንፈረንስ ወጥተን እንዲህ አይነት ቃል ትንሽ ሊከብድ ይችላል፣ ግን ቅባቱን የሚያመጣ ትምህርት ነው ወገኖች። እግዚአብሔር ዛሬ ይፈውሰናል። ከዕንባቆም 1 ወዴት ያስገባናል? አዎ ገብቷችኋል ማለት ነው። ከዕንባቆም 1 ወደ ዕንባቆም 3 ገብተን ነው የምንሄደው ዛሬ። ኢየሱስ እንደሱ ያደርጋል። በህይወታችን እግዚአብሔር እንዲሰራ አንደበታችንን ይፈውሰዋል። አንደበቱን ሳይገታ የሚያመልክ ሰው አምልኮው የፈለገ ብዘል ብገለባበት ምን ብል እግዚአብሔር ምንድነው የሚለኝ? ከንቱ ነው። አንደበታችን ከሳተ አንደበታችን እግዚአብሔር እንደሚፈልገው ካልሆነ አንደበታችን የክርስቲያን ካልሆነ አንዳንዴ ንግግራችንም ትክክል መስሎ ግን አንደበት የሚያወጣው ከየት የመጣው ነው የሚለው? ከልብ አይደል? ዝም ብሎ ልባችን ሌላ አንደበታችን እንኳን ጥሩ ተባረክ ምናምን ቢል እንኳን ምንድነው የሚለው እግዚአብሔር? ሽንገላ ነው አይደል የሚለው? ከልብ ጋር የተያያዘ ነው። እና የእውነት ሲሆን አንደበታችን እግዚአብሔር ይባርከናል፣ እግዚአብሔር ይሰራብናል፣ ጸሎታችን ይሰማል፣ ጉልበት ይኖረዋል። አንድ ከተማ ጅብ ገብቶ ከተማውን ሊበላ ሲል እግዚአብሔር ልጆቼ እንዳትነካለው ሰምታችኋል? ልጆቼን ግን እንዳትነካ ምናምን አለው አሉ። እና ገብቶ ክርስቲያኖችን አፋፋቸውን ብቻ ተዋቸው፣ ግን አብሮ አወደማቸው። እና ልጆቼን ለምን ነካ ሲለው ዝም ብሎ አፋቸው ብቻ ነው እንጂ የሉም እኮ እነሱም አለው አሉና
እና ኢየሱስ ስለ አንደበት ምን አለ? ልባችንና ቃላችን ምን መሆን አለበት? ጌታ ይፈውሰን ወገኖች። ልባችንና ቃላችን አንድ እንዲሆን፣ እግዚአብሔር የሚከብርበት እንዲሆን። ይሄ እግዚአብሔር የሚፈልገው ያዕቆብ በጣም የሚመክራቸው እንዳለ ኔክስት ዊክ ጊዜ ካገኛቸው ያዕቆብን አንቡት፣ ዕንባቆምን አንቡት እና አንደበታችንን ህይወታችንን በክርስቲያን ስነ ምግባር የሚቀርጽ ነገር ነው። እሱ ካልተፈወሰ እግዚአብሔር መስራት አይችልም። ቤተ ክርስቲያን ብናመልክም አምልኳችን ምንድነው? ከንቱ ነው አምልኳችን። ብንገስጽም ብንጸልይም ኃይል አይኖረውም። እግዚአብሔር እንዲሰራ ካስፈለገ ልባችንና አንደበታችን የተፈወሰ መሆን አለበት። ኢየሱስ ስለ አንደበት እንዲህ አለ። ምክንያቱም ይህ አስፈላጊ ስለሆነ ነው ማለት ነው። ኢየሱስ ከተናገረ በተለይ ምንድነው ወሳኝ ነገር ነው ማለት ነው። እና ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎም ወደ ዳሪ እንዲወጣ አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል። ሰውንም የሚያረክሰው ያ ነው። ሰውንም የሚያረክሰው የቱ ነው? ከአፍ የሚወጣው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላት ሰውን አያረክሰውም። ኢየሱስ ምን እያለ ነው? ሰውን የሚያረክሰው ምንድነው? ከሰው አፍ የሚወጣው ነገር ነው የሚያቆሽሸን፣ በእግዚአብሔር ፊት እንዳንቆም የሚያደርገን፣ እግዚአብሔር እንዳይሰራ የሚያደርገው ከአንደበታችን የሚወጣው ነገር ነው። የሚበላው ነገር አይደለም። ኃይል እንዲያጣ የሚያደርግ ጸሎታችን ባዶ የሚያደርገው ካፋችን የሚወጣው ነገር ነው። ከእግዚአብሔር ጋር ያለን ግንኙነት የሚገድበው ከእግዚአብሔር ጋር እንዳንገናኝ የሚያደርገን ካፋችን የሚወጣው ነው። ምን በለው አይደለም። ብዙ ሰው እኔ እርግጠኛ ነኝ አሁን ነጭ ዳቦ አልበላም ነጭ እንትን ምናምን በጣም ነው አይደል እንትን ምንለው በጣም የሷን ያክል ለአንደበታችን ብንጠነቀቅ እቺ ምድር ሰማይ ይከፈት ነበር። ለሰውነታችን ቦርጩን ለማጥፋት የማደርገው ጥንቃቄ እንዲያው አልበላም እንትን አለልም ምለው ለንግግሬ ያችን እንዲያው ግማሿን እንኳን ባረክ ንግግሬ እንትን ያረጋኛል እንዲያደርግ ከጌታ ይለየኛል፣ ጸሎቴን ያስረዋል፣ ህብረቴን በጠብጧል ምናምን ብል በእውነት እግዚአብሔር ይሰራብን ነበር። እና እግዚአብሔር የሚለን ምንድነው? ከሚበላው ከምትለብሱት ከምናምኑ መጨነቅ ይልቅ ለምን ተጨነቁ ነው የሚለን ኢየሱስ። ለአንደበታችሁ ተጨነቁ፣ ለንግግራችሁ ሲሪየስ ነገር ስለሆነ ያለንበት የገባንበት መንግስት ይሄን ስለሚፈልግ ድል የምናደርግበት ስለሆነ እግዚአብሔር እንዲሰራ መልካም አክሰስ የሚያገኝበት ስለሆነ አንደበታችን ግን ተበላሽቶ የፈለገ ብናመልክ በትላልቅ ነገሮች ብንዘምር በትላልቅ ነገሮች ኮንፈረንስ ብናደርግ እግዚአብሔር ምንድነው የሚለው? ይሄ አምልኮ ምንድነው ነው የሚለው? ከንቱ ነው የሚለው። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ማቴዎስ 12:36 ጀምሮ አንቡት። ኢየሱስ ነው እንደዛ የሚለው። እኔ እላችኋለሁ ሰዎች ምን ስለሚሉት ስለሚናገሩት ሰዎች ምን ስለሚሉት ብዙዎች አልሰማችሁኝም መሰል። ምን ስለሚሉት ስለሚናገሩት የሚረሳ አይደለም። ምንናገረው ነገር ሁሉ ምን ይሆናል? ይመዘገባል። ይመዘገብና ከዛ ምን ትሆናላችሁ ነው የሚለን። ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ምን ትላለህ? ትጸድቃለህና
ከቃልህም የተነሳ ምን ትላለህ? ትኮነናለህ። ምሳሌ 13 ላይ እንደዚህ ይላል፣ ሰው ከአፉ ፍሬ መልካም ይበላልና ይላል። አፉን የሚጠብቅ ነፍሱን ይጠብቃል ይላል። እና ሰው የሚበላው የሚኖረው በህይወቱ ጎዳና ሁሉ የሚያገኘው የምኑን ፍሬ ነው? የአፉን ፍሬ ነው። አንደበት እሳት ነው ሲባል የፍጥረትን ምን ያደርጋል ነው የሚለው? ሩጫ ያቃጥላል ሲባል የሌላኛውን ሰው አይደለም። መጀመሪያ የሚያቃጥለው ማንን ነው? የራሱ ተናጋሪውን ነው። ሩጫውን ያቃጥላል፣ መንገዱን ጎዳናውን ሁሉ ያቃጥላል፣ አገልግሎቱን ጸሎቱን ሁሉ የሚያቃጥል ከእግዚአብሔር ጋር ያለንን ግንኙነት ሁሉ የሚያቃጥል ነው። መቼም በዚህ ጊዜ የማስበው የቤተ ክርስቲያን ትልቁ ተግዳሮት ዲያብሎስ አይመስለኝም። ማን ነው? አንደበት ነው የሚመስለኝ። እኔ የምናገረው ቤተ ክርስቲያን ስል እንደው ለእናንተ ብቻ አይደለም፣ ሁሉም ቢሰሙኝ ደስ ይለኛል። በዚህ በሚዲያ ቤተ ክርስቲያን ትልቁ እንዳይሰራ ኃይል እንዳይገለጥ ክብሯ እንዳይመለስ የሚያደርገው ምንድነው? በቅዱሳን መካከል አንደበቶቻችን ምን ያለ ማለት ነው? እግዚአብሔርን የማይፈራ እንደ እግዚአብሔር የማንሆን ማንንቀሳቀስበት፣ ይልቁንም የእግዚአብሔርን ነገር የሚያስቆም ህብረትን የሚያፈርስ የቤተ ክርስቲያንን ክብር እንዳይገለጥ የሚያደርግ ትልቁ ተግዳሮት ለእግዚአብሔርም የቸገረው አንደበታችን ነው ይመስል። እግዚአብሔር ዛሬ ይፈውሰን እና የእግዚአብሔር ቃል ሁለተኛ ጢሞቴዎስ ሲናገር በመጨረሻው ዘመን ሰዎች ምን የሌላቸው ይላል? በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቁ ይልና ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ እና እነዚህን ሰዎች ሳያቸው በአንደበት ይሄ ተቃጥሎ ኃይላቸው ተመቱ። እነዚህ ክርስቲያኖችን ነው እንደዚህ የተሰበሰቡት። እዚህ ላይ ክርስቲያኖች የነበሩ ናቸው። በምን አወክ ብትሉ ፍቅራቸው ይቀንሳል። በመጨረሻው ዘመን የሌለ ነገር መቼም አይቀንስም አይደል? ፍቅር ያለው ማን ነው? ክርስቲያን ነው አይደል? ቅድስና ያለው ማን ነው? በውጭ ያሉት ናቸው። በመጨረሻው ዘመን ይቀንሳል ካለ በፊት የነበራቸው ናቸው ማለት ነው። እና እነዚህ ሰዎች እዚህ በመጨረሻው ዘመን የሚሰበሰቡ እንዲህ አይነት ሰዎች ህይወታቸውን በአንደበታቸው ምክንያት ዶግ አመድ አድርገው አመድ ሆኖ ህይወታቸው የተሰበሰቡ፣ ከዚህ ክርስቶስ ይጠብቀን። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ሲሰራ ገንዘቦቹ እንድንሆን፣ እግዚአብሔር ሲሰራ የሚሰራብን ሰዎች እንድንሆን፣ ኃይላችንን እንደያዝን እንድንገኝ በእግዚአብሔር ፊት ገና አንድ ደቂቃ ስንጸልይ ምድር ሁሉ የሚያናውጥ ጸሎት የሚመጣው የተፈወሰ አንደበት ሲኖረን ነው ወገኖች። ያለዛ አንደበታችን ጸጋችንንም ይላጨዋል። ሳምሶን ታስታውሳላችኋል። በአንደበቱ ምክንያት ከዛ ሴትዮ ሲያወራት ብዙ ሲያወራ ያልሆነ ነገር ሲያወራ ብዙ ነገር እንትን ሲል በአንደበቱ ምክንያት ምኑ ተላጨላ? ምክንያቱም ምላጩን ያቀበለው ማን ነው? ምላጩን ራሱ እኮ ነው ያቀበለው። ከዛ ተነስቶ እንደ ከትናንት ወዲያው ሊያደርግ ሲል ኃይሉ ከሱ ምን ይላል? የለም ይላል። እንዲያውም ምን አደረጉት ይላል? አይኑን አውጥተው ምን አደረጉት? ያን የእግዚአብሔር ባሪያ ማለት ነው። ያን ለምድር የተጠራ ያ በደሙ የተዋጀ ሰው ዛሬም እንደዛ የማይሆንበት ምክንያት የለም። ከምን የተነሳ? ከአንደበታችን የተነሳ ኃይላችን ይላጫል ወገኖች። ኃይል አይኖረንም። አንደበታችን የተባረከ ሲሆን፣ ልባችን የተባረከ ሲሆን፣ እንደ እግዚአብሔር ቃል ሲሆን፣
በአንድ ደቂቃ ስንጸልይ አገር ሁሉ ይለወጣል ወገኖች። አሁን የፈለገ ብንጮ ብንጸልይ ኃይል የለም፣ አቅም የለም፣ ያልነው አይሆንም፣ ደካማ ነው፣ አጋንንት አብሮ ሊያመልክ ሁሉ ይችላል። እግዚአብሔር ግን የባረከው አንደበትና እውነተኛ የተባረከ አንደበት ያለው ሰው እግዚአብሔር የሚፈልገው ሰው ሲሆን ግን በሰከንድ ውስጥ ወገኖቼ ብዙ ነገር ይሰማል እግዚአብሔር። ጸሎታችን የሚሰማው የተባረከ አንደበት ሲኖረን ነው። እንደፈለግን እያወራን እዛው ያዕቆብ ሲናገር ከአንድ ምንጭ መራራም ነገር ይወጣል፣ እንደገና ደግሞ ምንድነው የሚለው ጣፋጭም እንዴት ይሆናል ከአንድ ምንጭ እንዲህ አይነት ነገር። እግዚአብሔር አሁን ግን ጣፋጭ ያውጣ ወገኖች፣ ከኛ አንደበት ጣፋጭ ይውጣ በኢየሱስ ስም። እግዚአብሔር የሚሰራበት አንደበት ይሁንልን። ልባችን የተባረከ የተፈወሰ ይሁን። እስከ ዛሬ ሳናስተውል እንደፈለግን ተመላልሰናል። እግዚአብሔር ሰራለሁ ብሎናል አይደል? በመካከላችን ሊሰራ ስለፈለገ ዛሬ አንደበታችንን ይፈውሳል። ቅባቱን ሊያፈስ ስለፈለገ ሰራተኛ ስለፈለገ ልጆች አንደበታችሁን ጠብቁ ይለናል ዛሬ። አሁን በፊቴ ምን በሉ ነው የሚለው? ዝም በሉ፣ አትከራከሩ፣ መልስ አትስጡ። እናንተ የምዕራፍ 1 ዕንባቆም አትሁኑ፣ የምዕራፍ 3 ሁኑ። እግዚአብሔርን የሚባርክ የሚያመሰግን ችግሩ ቢኖርም ባይኖርም ቢመቻችሁ ባይመቻችሁ እግዚአብሔር በዙፋኑ ላይ አለ። አንደበቴን እጠብቃለሁ፣ እግዚአብሔርን እባርካለሁ። ሌላ ጊዜ የለኝም ለሌላ ነገር፣ ለፖለቲካው ጊዜ የለኝም። የተጠሯሉ ለዛ ለተለያየው ምስቅልቅል ላለው ነገር ጊዜ የለኝም። የኔ እንትን ምንድነው? ምስቅልቅል ቢልም ኢየሱስ ጌታ ነው። የማይመች ቢሆንም አምላኬ ይባረክ። እንዲያውም እንድንዘምር እግዚአብሔር ይፈልጋል ወገኖች። አንደበታችን ሲፈወስ እግዚአብሔር ነገራችን ሁሉ ይፈውሰዋል። አንደበታችን ካልተፈወሰ ግን ጸጋችን የተላጨ የደከመ እንደ ሳምሶን ዝም ብሎ ጠላት የሚጫወትብን ብንናገር ብንጮህ ማንሰማ ሰዎች እንሆናለን። ሞገስ የሌለን እንሆናለን። እና ዳዊት በጣም ምሳሌያችን ነው። በጣም አንደበቱን ጠብቆ የኖረ ሰው ነው ዳዊት። ታስታውሳላችሁ ሳኦል እንኳን እንደዛ ያሳደደው እንደዛ መከራውን ያበላው ክፉ ነገር እንኳን ተናግሮ አያውቅም። እንዲያውም ምንድነው የሚለው? እንዳትነኩት 1000 ዓመት ይንገስ። እኛ ብንሆን ሌትም ቀንም እሱ ነው መንቦጭቀው፣ ሌላ ወሬ የለንም። እንዲያረጋው እንዲሰራው ስለሱ ነገር ነው የምናወራው። እግዚአብሔር እሱን አይፈልግም። ምን የሚያደርግ አንደበት ነው ይፈልገው? ያመሰቃቀለብንን እንኳን እንድንባርክ ነው ይፈልገው። እና ዳዊት ሲናገር እንዲህ አለ፣ እግዚአብሔር አምላኬ ሆይ አቤቱ ለአፌ ጠባቂ አኑር፣ ያለዛ ያስላጨኛል፣ ያለዛ ጉልበት ያሳጣኛል። የከንፈሮችን መዝጊያ ጠብቅ። አደራህን እግዚአብሔር አደራህን አምላኬ ብሎ የሚጸልየው ምንድነው? ለአፌ ጠባቂ አኑር። የከንፈሮችን መዝጊያ ደግሞ ምን በል? ጠብቅ። ኃይሌ ጉልበቴ እንዳይበላ በራለሁ፣ አንደበቴ በራለሁ። ይሄን በሩን ጠብቅልኝ። ይሄ በር ብዙ አይነት በር ነው አይደል ያለው? አንዳንዱ አውቶማቲክ በር ነው። ገና ዝም ብሎ ስልኩን እንዳነሳ ክፍት ነው የሚለው። ያይታችኋል አይደል? ወደ ሊድል ምናምን ስትገቡ ቀድሞ ነው እንትን የሚለው። ያንዳንዱ ደግሞ የብረት መዝጊያ ነው። ጠባቂ አስቀምጥ አምላኬ ሆይ፣ ለአንደበቴ ጠባቂ አስቀምጥ። ዝም ብሎ እንዳይከፈት፣ ዝም ብሎ እንዳይቀባጥር፣ እንዳይለፈልፍ። ታስታውስ በቃ አንዳንዱ ሰው ቡዳ የበላው ነው ይመስለው። ምንም ገና ሳትነኩት ማት ነገር ሊቀባጥር ይችላል። እሱ ዕንባቆም ስንት ነው? ሰው ከቀበጣጠረ ወገኖቼ ምናምን ካለ ብዙ እንትን ውስጥ ካወራ በፍርሃት ውስጥ ነው ያለው። ማንን እያየ ነው ማለት ነው? ጠላቱን እያየ ነው። ዕንባቆም እኮ እንደዛ የሚለፈልፈው የሚለው እኮ ለቅድስና ለምናምን አስቦ አይደለም፣ ስለፈራ እኮ ነው። የፈራ ሰው ያልተረጋጋ ሰው ወገኖቼ በጣም ነው የሚያወራው፣ በጣም ነው ኮምፕሌን የሚያደርገው።
ሁሉን ነው የሚኮንነው። ያንን ብታነሱለት እንትን ያርገው ይላል፣ ያንን ብታነሱለት እንትን ያርጋት ይላል፣ ያንን ሁሉንም ይገልብጠው ነው የሚለው። ሁሉንም አንድም የሚያመሰግነው የለውም። ይሄ ምን ብሏል ማለት ነው? መንፈሱ ተቃውሷል። አይኑ ያለው ያ የሚያስፈራው ነገር ላይ ነው ወይ ጎልያድ ላይ ነው ያለው ወይ የሆነ የሚያስደነግጠው ላባ ላይ ነው ያለው ወይ ቀይ ባህር ላይ ነው ያለው ወይ እሳቱ ላይ ነው ያለው፣ ችግሩ ላይ ነው ያለው እሱ። ልክ ምዕራፍ 3 ግን ሲመጣ አይኖቹ ወዴት ናቸው ያሉት? መከራውን ቢበዛ እሱ ምስጋና ነው የሚሞላው። ጌታ ይባርከኝ እንዲደፍሬ ስለነገርኳችሁ አልፈራችሁም። ብትራኮሳተሩም ጌታ እንደሚፈውሰን ስለማቅ ወገኖች፣ ጌታ ሊሰራ ስለሆነ በመካከላችን ይሰራል ወገኖች። እኛ ስንስተካከል ጌታ የምንጠብቀውን ክብሩን ይገልጣል። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ። መዝሙር 34:12 ሕይወትን የሚፈቅድ ሰው ማን ነው? በጎን ዘመን ማየት የሚፈልግ ሰው ወገኖች ማን ነው? አንደበቱን ምላሱን ምን ያደረገ? ከክፉ የከለከለ የተጠነቀቀ ሰው። ዝም ብሎ ሁል ጊዜ ጸሎት እንትን ያለ ነው የሚለው ወገኖች። ጸሎት መለኪያ አይደለም፣ አምልኮም መለኪያ አይደለም። ሕይወት ነው መለኪያው። እግዚአብሔር የሚመዝነው ሚዛኑ የሚደፋው አንደበታችንን አይቶ ነው። የፈለገ ጮክ ብዬ ብጸልይላችሁ፣ የፈለገ ባጎረናው ድምጼን በእሱ አይሸወድም እግዚአብሔር። ምኔን ነው የሚያየው? ልቤን ነው የሚያየው። ምናገረውን ነው የሚሰማ እሱ። በእሱ ነው የሚመዝነኝ። ስለዚህ ክፉ ዘመን ሲመጣ የሚያመልጡ ምኖች ናቸው? ከንፈራቸውን፣ ምላሳቸውን፣ አንደበታቸው ምን ያደረጉ? ከክፉ የጠበቁ ሰዎች እነሱ መልካምን ዘመን ያያሉ። ይሄንኑ ጥቅስ ጴጥሮስ ጠቅሶታል፣ ታስታውሳላችሁ። አንደኛ ጴጥሮስ 3:10 ላይ እንደዚህ ይላል፣ ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል። ሕይወትን ሊወድ መልካም የሆኑ ቀኖችን ማየት የሚችል ሰው። ስለዚህ አንደበት በጣም ሲሪየስ ነገር ነው በሕይወታችን ወገኖች። በክርስትናችን ትልቅ ምስጢር ያለው ትልቅ ቦታ ያለው ልንጠነቀቅለት የሚገባ ጉዳይ ነው ወገኖች። እኔ እንጃ 95% የሚሆነው ሕይወታችን የሚያመሰቃቅለው የአንደበታችን ጉዳይ ነው የሚመስለኝ። ኤፌሶን 4:29 እንደዚህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም ምን ቃል ነው የሚለው? በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትን፣ ንዴትን፣ ቁጣን፣ ጩኸትን፣ መሳደብን ሁሉ ከክፉ ሁሉ ጋር ከእናንተ ዘንድ አስወግዱ። እርስ በርሳችሁ ቸሮች ሩሩዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እና እንደምንፈልግ ሕይወታችን እንዳያድግ በቃ እዛው ወተት ላይ እንድንቀር ያደረገን አንደበታችን ነው ይመስለኝ። ወደታች እንድናድግ ያደረገን፣ ፍሬ እንዳናፈራ ያደረገን አንደበታችን ሳይሆን አይቀርም ወገኖች። መራርነትን፣ ንዴትን፣ ቁጣን፣ ጩኸትን፣ መሳደብን ይሄን ሁሉ ስታዩ በጣም ሞልቷል። በቃ አሁን ምንም አያሳቀቅም። ስድብ ምናምን ድሮ በጣም ማይደፈር ነገር ነው። አሁን ማንም አይደፍረንም። እኛን ወጥተን ነው በስድብ ማንም አይችለንም ራሱ። አሁን ሚዲያ ላይ ማን ነው የሚደፍረን? አሁን
ሙስሊም ይሁን ወጥተን ነው የምናንጫጫው። በስድብ የተቀቡ ብዙ ወጥተዋል ወገኖች። እኔ ድሮ አንድ ለአንዳንዶች ነግሬያቸዋለሁ። ሌዊ ሆቴል አንድ አገልጋይ ሰውዬ እዛ ያድር ነበርና እና የሚቀጥለው ቀን ወጣለሁ ስላለ አድሮ እንትን ሲል ሻንጣውን ጥሎ ወጥቶ ሄደ አገልጋዩ። እና ሌዊ ደግሞ የክርስቲያኖች ቤት ነው፣ ሐዋሳ ያለ ነው ሆቴሉ። እና ሻንጣውን አወጣና ሪሴፕሽን አስቀመጠለት፣ ያው ወጣለሁ ስላለ። ዞሮ ዞሮ መጣ ሰውየውና ቁልፍ ሲለው እንዴ እዚህ ተይዟል ክፍልህ አለው። እንዴ ሻንጣዬስ ምናምን አለ። ሻንጣዬው እዚህ ያላሉ። እና በጣም ተናደደ። በጣም ሊሳደብ ፈለገ። ሲያይ ሁሉም ክርስቲያኖች ናቸው፣ ጨነቀው። እሱ ሊሳደብ የፈለገው ጨምላቃ ሊል ነበር። እና አያየና መሳደብ ስለከበደው ይሄ ጭምልቅና ነው አለ። በጣም ጭምልቅና ነው ይሄ። ድሮ ጨምላቃ ማለት እንኳን ከባድ ስድብ ነው። አሁን ምን አላት ጨምላቃ ማለት? በቦክስ ነው የሚያጨማልቀው ይዞ። አሁን ማንም እንትን አይልም፣ አይፈራም አሁን። እና ተጠንቅቁ። አትሊስት እንዲህ አድርጋችሁ እንኳን ተሳደቡ ለማለት ነው። እና የድሮ ስድብ እንደሱ ነበር። በእንደዚህ ጨምላቃ ምናምን አይደለም። አሁን ከሱ በላይ ነው ስድብ የምትሰሙት። እና የሆነ ምርቃት ላይ ደግሞ ባልና ሚስቶች ትልቆች ናቸው፣ አገልጋዮች ናቸው። ፎቶ አንሳን ብለው በድሮ ካሜራ ነው። እና ላነሳ እንዲህ በቀዳዳው ሳያቸው እሷ ጥምጥም ብላለች እንደዚህ፣ እሱ ዝም ብሎ እንዲቆም እና በእንዲህ አይቼ እቀፋት እንጂ ምናምን አልኩት። እና እሷ ረዝም በለው ይሄ የዘንዶ መንፈስ ዘንዶ እንዳትለው አገልጋይ ነች። የድሮ የክርስትና ስድብ እንደዚህ ነው እንጂ ጨዋ የሆነ እና ይመስለኛል ጠዋት ሲወጡ ትንሽ ጎስመው ነው የወጣችሁን። ዝም በለው ይሄ ዘንዶ መንፈስ ነው አለችና አሁን ዘንዶ አላልኩትም ለማለት ነው እንግዲህ። እና የዛሬው መልእክት ምንድነው? ዝም በሉ፣ ዝም በሉ። እስኪ ዝም በሉ። ጳውሎስ ቢሆን ነው ደግሜ እላለሁ። እና መጽሐፉ የሚለን ምንድነው? ዝም ብላችሁ ዘምሩ፣ ዝም ብላችሁ አመስግኑ፣ ዝም ብላችሁ ቃሉን አነቡ፣ ዝም ብላችሁ ኢየሱስ ጌታ ነው በሉ። ያኔ አምላካችሁ ድብቅ ጦር ያስነሳል። አታስታውሱ? ዝም ብላችሁ እናንተ ምን በሉ አለ? ዘምሩ። በቃ የመጣባችሁ መከራ እሱ ጋር አትጋጠሙ፣ አታጉረምርሙ፣ ለሱ መልስ አትስጡ፣ አትፍሩ፣ እንዲና ማብራሪያ አትስጡ። እናንተ ዝም ብላችሁ ምን በሉ? ጌታን አመስግኑት። እሱ ድብቅ ጦር ያስነሳል ወገኖች። ዝም ብላችሁ እሱን አመስግኑት። ታስታውሳላችሁ ጳውሎስና ሲላስ በወይን ቤት ሆነው ዝም ብለው ምን ይሉ ነበር? ያመሰግኑ ነበር። በምን? በዜማ ይዘምሩ ነበር። ምን ብለው? ዝም ብለው ጌታን ያመሰግኑ ነበር። አተሳሰራቸው፣ መከራቸው፣ የተሰራባቸውን ግፍ አይደለም ያብራሩት። ዝም ብለው እሱን ያመሰግናሉ። ያኔ ምን ይሆናል? የወይኒው መሰረት ምን ያደርገዋል? ጌታ ያናውጠዋል ወገኖች። ዝም ብለው ጴጥሮስ ታስሮ እያለ እነሱ ምን አደረጉ? ስላተሳሰሩ አላወሩም። እንዴት ግፍ እንደተሰራ ስለሱ ምንም ኮምፕሌን አላረጉ። ዝም ብለው ምን አደረጉ ይላል? ጸለዩ። በሌሊት ማን መጣ ይላል? መልአኩ፣ የእግዚአብሔር መልአክ መጣ፣ በሩንም ከፈተው ይላል ወገኖች። እግዚአብሔር ዛሬ የሚለን ዝም ብላችሁ ጸልዩ፣ ዝም ብላችሁ አመስግኑ።
ዝም ብላችሁ የእግዚአብሔርን ማዳን አውሩ። እግዚአብሔር ለሁሉ ነገር ምን ብሏል? ቀን ቀጥሯል ወገኖች። ለችግራችን ቀን ቀጥሯል። ለሚያስጨንቁን ቀን ቀጥሯል። መልስ ይሰጣል እሱ ወገኖች። የማያይ እንዳይመስላችሁ። የምንናገረው ነገር ሁሉ ይመዘገባል። ድላችንን ጉልበታችንን አናስበላ። ዝም ብለን ጌታን እናመስግነው። ሞዴላችን ኢየሱስ በኢሳይያስ 53 ላይ ምን ይላል? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነቱም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር የሁላችን በደል በእርሱ ላይ አኖረ ይልና ተጨነቀ፣ ተሰቃየም፣ አፉንም ምን አላለ? መልስ አጥቶ ነው? መናገር አቅቶት ነው? ስለማያስፈልግ ወገኖቼ አፉንም አልከፈተም፣ ዝም አለ። እንዲያውም እዛ ጲላጦስ ሲናገር እንደዚህ ይላል፣ ስንት ያህል እንዲመሰክሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃልስ እንኳ ምን አላለ? አልመለሰለትም ይላል። ኢየሱስ በሸላቾች መሃል እንደሚሄድ እንደ በግ ጠቦት ምንድን አለ ይላል? አፉንም አልከፈተም፣ ዝም አለ። ግን ደግሞ መቃብሩ አልያዘውም ወገኖች። መቃብሩን ግን ፈነቃቅሎት ነው ይወት። በመጮህ አይደለም፣ ዝም በማለት መቃብሩ ይፈነቃቀላል ወገኖች። ዝም በማለት ኃይል ይታደሳል፣ ጸሎታችን ይሰማል። ዝም ስንል እግዚአብሔር ይሰራል ወገኖች። እግዚአብሔር ይነሳል። ለኛ ነገር እኛ መልስ አንሰጥም። ማን አለ? እግዚአብሔር በዙፋኑ ላይ አለ። በደል ደርሶባችኋል፣ ግፍ ደርሶባችኋል፣ ተገፍታችኋል፣ ተንቃችኋል፣ ችላ ተብላችኋል። ምን በሉ? ዝም በሉ። ማን አለ በዙፋኑ ላይ? እግዚአብሔር በዙፋኑ አለ። ሞት አልያዘውም፣ ሲኦል አልያዘውም፣ ሰይጣን አልያዘውም። ዝም ብሎ ግን ድል የነሳ አምላክ ነው ያለን። እኛም ድል የምንነሳው ዝም ብለን ነው ወገኖች። ቤተ ክርስቲያን ይህን ብታደርግ ኃይሏ ይመለሳል ወገኖች። እግዚአብሔር መስራት ይጀምራል። እግዚአብሔር ክብሩን ይገልጣል። ምን ባሉ ሰዎች? ዝም ባሉ ሰዎች። ዕንባቆም ምዕራፍ 3 ላይ የገቡ ሰዎች፣ ክብሩን ብቻ በሚያወሩ ሰዎች፣ እሱን ብቻ በሚያመሰግኑ ሰዎች፣ ምኑ እያለ ያው ችግር እያለ ያው ግፍ እያለ ግን በምስጋና የተሞሉ ሰዎች። በለስ ባታፈራ ወይን ባይኖር ላሞች በጋጣ በጎችም ምናም ባይኖሩ እኛ ግን ማን እናከብራለን? ኢየሱስ ጌታ ነው የሚሉ ሰዎች እግዚአብሔር ክብሩን ይገልጥባቸዋል። እግዚአብሔር መናገር ባለብን ሰዓት ስንናገር ማንም አይቋቋመንም። ያኔ ወገኖች ሁሉንም ስታያቸው ኢየሱስን በቃሉና በጸሎት በትጉ የነበረ ማንም በቃላቸው ብርቱዎች ነበሩ። ቃላቸው ማንም አይቋቋመው ነበር ይላል። እነ ጳውሎስን ስታዩት ቀጫጫ ነው፣ ቃሉን ግን ማንም አይቋቋመውም ይላል። ምክንያቱም መናገር ባለበት ነገር ይናገራል። እግዚአብሔር በፈለገው ለወንጌል እንኳን ስንናገር ኃይል የሚኖረው ዝም ያለ ሰው ነው ወገኖች። የሰው ልብ እስጢፋኖስ እየወገሩት እሱ ከአብርሃም ጀምሮ ከዘፍጥረት ጀምሮ እስከ ራእይ ድረስ ምን ይል ነበር? ስለ ወንጌል ብቻ ነበር የሚያወራው። ስለዚህ ንግግሩን እንኳን ምን አላሉትም ይላል፣ አልተቋቋሙትም ይላል። ፓወርፉል ነው ወገኖች። ያ ለኢየሱስ ብቻ የሚናገር ዝም ያለ ሰው አሁን ብንናገርም ኃይል የሚያጣው እንዲያውም አንዳንዱ ግራ የሚያጋባ ነገር ሊሆን ይችላል ወገኖች። አንዱ ወንድሙ ሞተበትና ሀብታም ወንድሙ ወደ አዲስ አበባ ለለቅሶ ተጠራ። ይሄ ድሃው ወንድሙ ማለት ነው። እና ልጁን ይዞ አዲስ አበባ ሄደ ለለቅሶ። እና ልጆቹ ሴቶች ልጆች ዳዲ ዳዲ ምናምን ይላሉ። ብርዱን እንዴት ልትችለው ነው ዳዲ? ምግብ የለም እኮ እዛ፣ ውሃ የለም፣
በዳዲን ባባ ኢንተርኔት የለም ምናምን ይላሉ እነዚህ የቀበጡ። ያ የደሃው ልጅ ደግሞ ግራ ገብቶት ይሄ ሰውዬ እኛ ቤት ነው እንደሚመጣው አለ። አጎት የሚመጣው እኛ ቤት ነው እንዴ አለ። እና አንዳንዱ ለአባታችን ስንመሰክር ራሱ ግራ የምናጋባ አይነት በቅጡን እንመስክር እንጂ ኑሯችን ምስክርነታችን አቅም ይኖረው የሚሰማው። አንዳንዱ እኮ ራቁቱን ለጥፎ ኢየሱስ ያድናል ምናምን ብሎ ፎቶውን ይለጥፋል። እና ሴትዮዋ ልጅ ላንቺ ይሁንልሽ መጀመሪያ እሷ በጌታ ነኝ ብላ ነው። ግን አለባበሳችን እንኳን አይተው ሰዎች አይቀበሉንም። ንግግራችን ምን ስንወራ ቆይተን ሄደን እንደምንመሰክር ጌታ ያውቃል፣ ሰይጣን ያውቃል። ኃይል የሚኖረው ወገኖች በምን መንፈስ ነው የወጣ ነው? ጉልበት የሚኑ ዝም ብሎ የትም ሄጄ በመሰክር አይሰራ። ገለባብጦ የሚጥል የእግዚአብሔር ቃል፣ የሰዎችን ልብ የሚገለባብጥ የእግዚአብሔር ቃል እውነተኛ በሆኑ ክርስቲያኖች፣ እውነተኛ በሆነ ህይወት፣ እውነተኛ በሆነ አንደበት ወገኖች ስለዚህ ሰዎች እንዲሰሙን ካስፈለገ አንደበቶቻችን እግዚአብሔር የሚፈልገው አይነት አንደበት ይሁንልን። የመጨረሻውን እንግዲህ ከፈቀዳችሁልኝ ነው። ትንሽ ከረር ስለሚል ልበለው ወይስ ያዕቆብ ነው ያለው ራሱና ልበለው ወይስ ይቅርባችሁ? ዝም ካላችሁ አልፈለጋችሁም ማለት ነው። ልጨርሰው? እሺ ያው ካላችሁ እንግዲህ እኔን እንዳትሉኝ በኋላ። እና አንደበት እሳት ነው ካለ በኋላ ያዕቆብ ሌላ የመከራቸው ነገር አትተማሙ በለው ብላችሁኛል። እንግዲህ ጭራሽ ያከረርኩት አይደል? ወንድሞች ሆይ እርስ በርሳችሁ ያዕቆብ 4:11 እርስ በርሳችሁ አትተማሙ፣ ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። እና ይሄ ለተሰደዱ የክርስቲያኖች ነው የሚናገረው ያዕቆብ። እና አትተማሙ እርስ በርሳችሁ፣ ህብረታችሁን ያፈርሰዋል፣ ጥላቻ ይሞላችኋል፣ እግዚአብሔር እንዳይሰራ ያደርጋችኋል። እናንተ መታወቅ ያለባችሁ በፍቅር ነው፣ በፍቅራችሁ ነው መታወቅ ያለባችሁ እንጂ በቃ ቀኑን ሙሉ ስለ ወገኖች መጥፎ ነገር ስናወራ ብንውል እግዚአብሔር እንዳይሰራ ያደርገዋል ወገኖች። ስለዚህ አትተማሙ። ምሳሌ 6:16 ላይ እስከ 19 እግዚአብሔር የሚጠላቸው ስንት ነገሮች አሉ ይላል? 6 ነገሮች ናቸው። 7 ናቸው አይደል? 6 ነገሮች ናቸው። 7ኛውን ግን ነፍሴ ምን ትለዋለች? አጥብቃ ትጸየፈዋለች ይላልና አንደኛው ትዕቢተኛ ዓይን ይላል፣ ሐሰተኛ ምላስ ይላል፣ የንጹሃን ደም የምታፈስ እጅ ይላል። 7ኛው ሲደርስ ንገሩኝ። ክፉ ሐሳብን የሚያበቅል ልብ ይላል። ወደ ክፉም የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ይላል። በወንድሞች መካከል 6ቱንም ግን ይጠላቸዋል አይደል? ትዕቢተኛ ዓይንን ጌታ አይወድም። ሐሰተኛ ምላስን የሚዋሽን አይወድም። መስራት አይችልም በእንደዚህ አይነት ሰው። የንጹህን ደም የምታፈስ እጅን በሱ መስራት ይጠላል ኢየሱስ። ክፉ ሐሳብን የሚያበቅል ክፉ ነገርን በቃ የሚናገር በቃ በዚህ የተቀቡ ሰዎች አሉ። ክፉ ነገር ብድግ ብለው የሚያወሩ። ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር ይላል። በወንድማማች መካከል ጠብን የሚዘራ ግን እና በጣም ነው የገረመኝ። 7ኛውን ግን ምን ይላል? አጥብቆ
በጣም አይገርምም? በወንድማማች መካከል ጠብን ከምንዘራ ሄዳችሁ ሰው ብትገሉ ይሻለኛል እኮ ነው አይደል? 6 ውስጥ እኮ ደም አፍሳሽ እጅ አለ አይደል? ደም የሚያፈስ ሰው ይሻለኛል ከየት? በወንድማማች በእህትማማች መካከል ምን ከሚያደርግ ጠብን ከሚዘራ ሰው ያኛው እንደው ሄዶ የለየለት ሰው ይሻለኛል። እንደዛ ከሐሰተኛይቱ እንትን ከዳተኛይቱ ይሁዳ ተሻለች ነው የሚለው የእግዚአብሔር ቃል። ጭልጥ ብሎ የሄደው ያ ይሻለኛል። እና ጠብን በመካከል ከዘራችሁ ህብረታችሁ ይፈርሳል። እና ሐሜት ማለት በቃ የሆነ ሰዎች ስለሆነ ስለ ደሪያሁን ካወራልኝ ቆሻሻ ውሃ በባሊ ይዞ ምን እንደማረግ ማለት ነው፣ እንደመታጠብ በሉት። በሱ በዛ ቆሻሻው እንደመታጠብ በሉት። ምንድነው የሚያደርገን? እኛን አይቀድሰንም። ምንድነው የሚያደርገን? ያኛውንም ሰው ያቆሽሸዋል፣ እሱም ምን ይላል? ይቆሽሻል። እግዚአብሔር ደግሞ ምን አይልም? በመካከላችን አይሰራም። ኢቭን በህብረታችን እንዳይሰራ ያደርገዋል። እግዚአብሔር ይረዳናል። ይሄ የሚቻለው በእግዚአብሔር መንፈስ ነው ወገኖቼ። መቼም እግዚአብሔር ሊለውጠን ሊባርከን ስለፈለገ ነው እንጂ ሊፈርድብን አይደለም። እሱ ግን ነግሮ ፈውሶ ሊጠቀምብን ስለፈለገ ልጄ ወይ አሁን ይሄንን አቁምና በወንድማማች መካከል ምንን ዝራ? ፍቅርን ዝራ። እሱን ደግሞ ነፍስ ያጥብቃ ትወደዋለች። በቃ በወንድማማች መካከል ፍቅርን የሚዘራ አይ እሱ ሊል የፈለገው እኮ ብሎ የሚያስታርቅ ሰው አይ እሱ እኮ እንትን ነው ተው ተረጋጋ የሚል ተው እንደዚህ አይደለም የሚል እንዲያውም የሚያስታርቁ ምኖች ናቸው? ብፁዓን ናቸው። ምን ይላሉና ነው የሚለው? የእግዚአብሔር ልጆች ይባላሉና። የሚያጣሉ ህብረትን የሚከፋፍሉ ደግሞ እግዚአብሔር ነፍሴ ትጸየፈዋለች። የሚያስታርቁ ብፁዓን ናቸው። አሁን ግን ቁጣን፣ ንዴትን፣ ስድብን፣ ሐሜትንና አሳፋሪ ንግግርን የመሳሰሉትንም ሁሉ አስወግዱ። አሮጌውንም ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ጌታ ዛሬ ምንድነው ያለን? ዝም በሉ፣ ዝም ብላችሁ ጸልዩ፣ ያኔ ክብሬ ይገለጣል። ዝም ብላችሁ ወንጌል ተናገሩ፣ ያኔ ብዙዎች ይድናሉ። ዝም ብላችሁ አመስግኑ፣ ያኔ የወይኒው መሰረት ይናወጣል። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። ምን አለ? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ምን በሉ? አሁን ሌላ ምን አትበሉ፣ ሌላ አትነጋገሩ። የምትነጋገሩት መንፈሳዊ ዝማሬ፣ መንፈሳዊ ቅኔ ለጌታ በልባችሁ ምን በሉ? ተቀኙና ዘምሩ። ለጌታ ምን በሉ? በቃ ይሄ አሁን ምዕራፍ ስንት ያለውን ባቆም ነው? ይሄ ምዕራፍ 3 ያለውን ባቆም የሚዘምር የሚያመሰግን ሁሉ ጊዜ ስለ ሁሉ ጌታን አመስግኑ የሚል በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ምዕራፍ 3 ያለውን ባቆም ዛሬ እግዚአብሔር ወደዛ ያስገባናል። ቆመን እንጸልያለን። ጌታ ሆይ ፈውሰኝ እንበለው አምላካችን። እግዚአብሔር አምናለሁ ሊሰራብን ስለወደደ ሊሰራብሽ ስለፈለገ እግዚአብሔር ያስታውሰናል በቃሉ። እንዲያው ሊኮንነን ሊፈርድብን አይደለም። እኔም አብሬ መካከላችሁ ቁጭ ብዬ ነው የምሰማው። ለሁላችን ነው የሚናገረን። እኔ እዚህ ሁሉ ነፃ ሆኜ አይደለም የምናገረው። እግዚአብሔር ሊሰራብን ነው። ይሄን ቃል ለኔ ሳነብ እግዚአብሔር በቃ ሊፈውሰኝ ነው ሊሰራብኝ ነው ብዬ ነው ያሰብኩት። እግዚአብሔር ሊያሸማቀል ሊያሳፍረን አይደለም ወገኖች፣ ሊሰራብን እግዚአብሔር ዛሬ የተማረኩ አንደበቶችን ይፈውሳል። የተወሰዱ አንደበቶች፣ ጠላት የሚጠቀምባቸው አንደበቶች፣
እግዚአብሔር ዛሬ ይመልሳል። አምላካችን ለዝማሬ ተሰጠነን፣ ለምስጋና የተሰጠነን፣ ጌታን ልናመሰግን የተጠራነን ወገኖች። ማን ያመስግነው? እኛ ሌላ ሰፈር ከሄድን እነዚህ አንደበቶች በጌታ በኢየሱስ ስም ለእግዚአብሔር ክብር ይሁላሉ። በኢየሱስ ስም እግዚአብሔር አምላክ እነዚህ አንደበቶች እነዚህ ልቦች ለጌታ ክብር ይማረኩ። ለጌታ ክብር ምርኮ ይሁኑ ዛሬ። ለጌታ ክብር ምርኮ ይሁኑ ዛሬ። በኢየሱስ ስም ምስጋና ይሙላባቸው። በኢየሱስ ስም ዝማሬ ይሙላባቸው። በኢየሱስ ስም መንፈሳዊ ቅኔ ይሙላባቸው። ስድብን አስወገድን፣ ቁጣን አስወገድን፣ ሐሜትን አስወገድን፣ ሽንገላን አስወገድን፣ ውሸትን አስወገድን። በኢየሱስ ስም እግዚአብሔር ሆይ አሁን በምስጋና ይሞሉ እነዚህ አንደበቶች፣ በምስጋና ይሞሉ እነዚህ አንደበቶች። እግዚአብሔር አምላክ የሚሰሙን ሁሉ አሁን ይባረኩ በኢየሱስ ስም። የቅዱሳንን አንደበት አስመለስን። አንደበቶች ለጠላት መጫወቻ አይሆኑም በኢየሱስ ስም። ጠላት አይሰራባቸውም። ጸሎታችንን ከንቱ ያደረገ፣ ጸልየን እንዳንሰማ ያደረገ፣ ብዙ ጸልየን መልስ ያጣንባቸው እግዚአብሔር ሆይ አሁን ግን አንደበቶቻችን በደም ይታጠቡ፣ በደም ይታጠቡ። እነዚህ ልቦች በደም ይታጠቡ። እጠበን መንፈስ ቅዱስ፣ ዋጀን በኢየሱስ ክርስቶስ ስም። አስጥለን እንደገና በኢየሱስ ስም። በኃይል ሙላን መንፈስ ቅዱስ። እንደገና አስነሳን መንፈስ ቅዱስ። እንደገና አቁመን መንፈስ ቅዱስ። በዝማሬ ሙላን መንፈስ ቅዱስ። ከማጉረምረም ነፃ አውጣን መንፈስ ቅዱስ። የምዕራፍ 1 ዕንባቆም ሳይሆን የምዕራፍ 3 እንድንሆን በኢየሱስ ስም እርዳን። በለስ ባታፈራ እግዚአብሔር አምላካችን፣ በጎች በበረት ቢጠፉ፣ ላሞችን በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል እንዳለ በኢየሱስ ስም በእግዚአብሔር የምንደሰት ሰዎች አድርገን። በኢየሱስ ስም ነገሮችን እያየን ምንፈራ፣ ምንደነግጥ፣ ምናጉረመርም፣ ምንረበሽ፣ ተስፋን ምንቆርጥ ሳይሆን እግዚአብሔር በዙፋኑ ላይ አለ። እግዚአብሔር በዙፋኑ ላይ አለ። ኢየሱስ በዙፋኑ ላይ አለ። በአንተ እንድንደገፍ እርዳን አምላካችን ኢየሱስ። በእውነተኛ አምልኮ አንተ ባርከን። አሁን አምልኳችን ከንቱ አይሁን በኢየሱስ ስም። አምልኳችን ከንቱ አይሁን በኢየሱስ ስም። እግዚአብሔር አምላክ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል እንደሚል ቃልህ እግዚአብሔር ሆይ ኃይሉን ያልካድን እግዚአብሔር ሆይ አንተን ምንባረክ በእውነት ከዚህ አንደበት መልካም እግዚአብሔር ሆይ ጣፋጭ የሆነ ምንጭ ይፍለቅ። እግዚአብሔር ሆይ መልካም የሆነ ነገር ይፍለቅ ከአንደበታችን። መልካም የሆነ ምንጭ ይፍለቅ ከልባችን። በኢየሱስ ስም ልባችን ይማረክ፣ በክርስቶስ ደም ይታጠብ። አምላካችን ጌታ ሆይ አንተ የምትሰራብን ሰዎች አድርገን። በዚህ ቤተ ክርስቲያን ክብርህ እንዲገለጥ ዛሬ ፈውሰን። በህይወታችን ክብርህ እንዲገለጥ ዛሬ ፈውሰን። በቤታችን እጅህ እንዲሰራ ዛሬ ፈውሰን። በህይወታችን ክንድህ እንዲሰራ ዛሬ ፈውሰን። መንፈስ ቅዱስ አንደበቶቻችን ዛሬ ይፈወሱ፣ ፈጽሞ በኢየሱስ ስም የተፈወሱ ይሁኑ። እግዚአብሔር ሆይ ለአንተ ክብር አቁመን። እግዚአብሔር ሆይ ዘምረን የማንጠግብ፣ አመስግነን የማንጠግብ፣ ቃልህን አንበን የማንጠግብ፣ መስክረን እውነተኛ ምስክሮች ሆነን የማንጠግብ ሰዎች እንድንሆን ዛሬ ልባችን አንደበታችን ፈውስልን። ስለመከርከን እግዚአብሔር እናመሰግንሃለን። ክብር ሁሉ ተጠቅሎ ላንተ ይሁን። ይሄ የሰማነው ቃል ለፍርድ አይሁንብን። እግዚአብሔር ሆይ በህይወታችን 30 60 100 ፍሬ ያፍራ፣ የፍሬ ይሁንልን አምላካችን። ስለሰማህን ተባረክ። በደም ሸፍነን በጌታ በኢየሱስ ስም ክብር ለጌታ እንሰጣለን። እዚሁ መንፈስ ሳንወጣ ለጌታ ቤት እንሰጣለን።
መባ ይሰበሰባል። እግዚአብሔር ይመስገን። ጌታ ኢየሱስ የተባረከ ይሁን። አብረን ጸልየን ለጌታ ቤት እንሰጣለን። ስለሚሰበሰበው መባና አስራት እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። አንተ ታላቅ አምላክ ነህ፣ መልካም አምላክ ነህ። በመልካምነት ሁሉ ጊዜ ስለምትመክረን፣ ስለምትወቅሰን፣ ስለምታጽናናን እጅግ አድርገን እናመሰግንሃለን። ክብር ሁሉ ላንተ ይሁን። ስለመጣው ቃል እጅግ አድርገን እናመሰግንሃለን። በመክርህ ግሩም ይሁን ከጌታ ኢየሱስ ስለመከርከን፣ ስለገሰጽከን እንዲሁም ደግሞ ስለተናገርከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ የሰማነው ቃል እግዚአብሔር አባት ሆይ 30 60 መቶ ሆኖ በውስጣችን እንዲያፈራ ለመታዘዝ እንዲሆንልን በኢየሱስ ስም እንጸልያለን። ጌታ ሆይ ደግሞ ይዘን የመጣነውን መባና አስራታችንን ደስ እያለን እንሰጣለን በኢየሱስ ክርስቶስ ስም። በዚህ ደግሞ እንድናመልክ ስለረዳህን ተመስገን። ክብር ሁሉ ተጠቅልሎ ላንተ ይሁን በኢየሱስ ስም አሜን። አንድ መዝሙር ነበር፣ የጥንቱን ሃይማኖት ስጠኝ የሚል ታውቁታላችሁ አይደል? የጥንቱን ሃይማኖት የጥንቱን ሃይማኖት የብቻ አይበቃኝም። መልካም ነበር የብቻ አይበቃኝም። እግዚአብሔር ይመስገን። እግዚአብሔር መልካም ሐሳብ ስለሰጠን፣ መልካም ቃል ስለሰጠን፣ ኢንፎርሜሽን አይደለም የሰጠን። እግዚአብሔር ህይወታችን ውስጥ እንድንኖርበት ስለሚወደን። እኔ ያው ልጆቻችሁን ጠርታችሁ የምትወዷቸው ልጆች ትነግራላችሁ። ይሄ እኮ እንደዚህ የምታረገው ልክ አይደለም። እግዚአብሔር ያጽናናል። ግን ማጽናናት ብቻ አይደለም ያለው፣ አንዳንድ ጊዜ ደግሞ ይገስጻል፣ ይመክራል። ይሄ መንገድ እንደዚህ ከሆነ በፍጹም ይሄ መንገድ አዋጣሽም ይላል። እና እግዚአብሔር ዛሬ ለኛ ጥሩ ምክር ነው የመከረን። በአንደበታችንን ካልጠበቅን፣ አንደበታችንን ካልያዝን በጣም እግዚአብሔር ሊሰራ ይቸገራል። እንደውም ዝም እንበል። ኢየሱስ ክርስቶስ ዝም አለ። ጳውሎስም በቃ ዝም ነው ያሉት እኮ የእግዚአብሔር ሰዎች አልመለሱም፣ ብዙ አላሉ። አሁን ደግሞ የሚዲያ ዘመን ስለሆነ በቃ መናገር ብቻ ነው። ሚዲያው ሁሉ ይናገራል። በቃ ሁሉ በጣም ይጮሃል ታውቃላችሁ። እና መልስ ይሰጣል። ለምን መልስ እና አንዳንድ ሰዎች አገልጋዮችን አይቻቸው ሲጀምሩ የቱ ጋር እንደሚያበቁ አያውቁም። አሁን ሲሳደቡ ሰማቸዋል። ሲጀምሩ በትህትና ምናምን እግዚአብሔርን አገለግላለሁ ምናምን ብለው ግን የጨረሱት የተሳደቡ ያሙ በጣም እና ይሄ ነው። ይሄ ዘመን ከባድ ነው። ስለዚህ አስተዋይ ምን ይበል? ዝም ይበል። ስለዚህ እግዚአብሔር አንደበታችንን ይጠብቅ። አሜን። ከንፈራችን እንደመከረን ይሁን። በጣም ሰፊ የእግዚአብሔር ቃል ስለተነሳ ሁሉንም ሪቫይዝ አላደረግም። ግን እግዚአብሔር ከመተማማት ከማለት ይጠብቀን። ይሄ በጣም ከባድ ነው። ያጠፋል። ከተማ እንደሚያቃጥል በቃ አደገኛ ነገር ነው። እግዚአብሔር እኛ በፍቅር እንድንታወቅ ነው ይፈልገው። እግዚአብሔር እኛ በዝምታችን በጸጥታችን እንድንታወቅ ነው ይፈልገው እንጂ በዚህ ልንታወቅ እና አፍራሽ እንደሆነ ያውቃል እግዚአብሔር። ስለዚህ እግዚአብሔር ይጠብቀን፣ መጨረሻችንን ያሳምረው። አሜን። መጨረሻችንን ያሳምረው። እግዚአብሔር የተመሰገነ ይሁን። ለአንደበታችን እግዚአብሔር እንደተናገረን ጠባቂ ያኖርልን። ይሄ መልእክት ነው። በቃ ዛሬ ምንድነው እግዚአብሔር ሊለኝ የፈለገው? በቃ ይሄን በየልጨር ምን ሊለኝ ነው የፈለገው? እኔ ህይወት ውስጥ ምን አይቷል? በቃ በዚህ ብናየው ጥሩ ነው። እንትና አይደለም፣ ምን አይቷል እኔ ውስጥ እግዚአብሔር ሊገስጸኝ ሊመክረኝ የፈለገ ምን አለ ብለን ዛሬ ቤታችን ስንሄድ እያሰላሰልን ብንሄድ ጥሩ